ሃይ እንዴት ናችሁ? ይሄንን ዜና ቲክቶክ ላይ ታችሁታል ብዬ አስባለሁኝ። ምንድን ነው የሚለው ለቀነኒ 25 ሚሊዮን የደም ካሳ ድርድር እንደቀረበ አባገዳዎች፣ የሀገር ሽማግሌዎች፣ ባለስልጣኖች ደግሞ ድርድር ውስጥ እንዳሉበት ዜና ሰርተው ነበር ቲክቶክ ላይ። በጣም ብዙ ሰው ያየው አይ ቲንክ 250,000 ምናምን ቪን ታይቷል ማለት ነው። እና ይህ ዜና ሀሰት ነው። ኢትዮ ፎረም የሚባል ቲክቶክ አካውንት ነው ይሄንን ፖስት ያደረገ የነበረው ማለት ነው። እና ትክክለኛው ኢትዮ ፎረም ዩቲዩብ ላይ ያለው ነው። የምታውቁት ከሆነ ስለ ፖለቲካ ምናምን ነገር የሚያወራ ትክክለኛ ዌል ኦርጋናይዝድ የሆነ ዩቲዩብ ነው። ግን እነዛ ቲክቶክ አካውንት የላቸውም። ቲክቶክ ላይ አሁን ኢትዮ ፎረም ብሎ መቶ የተቆራረጠ ቪዲዮዎች ይሰራል፣ ምናምን ዜና ይሰራል። ሌሎቹ የሚሰራቸው ዜናዎች ትክክል ሊሆኑ ይችላሉ፣ ልጠኛ አይደለም ገብቼ ሳላየሁት። ይሄኛው ግን አይደለም። ለቀነኒ ቤተሰቦች ምንም አይነት ድርድር አልቀረበላቸውም። እንደዚህ አይነት ወሬም የለም፣ ምንም ነገር የለም። ልጁ ፍርድ ላይ ሳይቀርብ ማነው ድርድር የሚያወጣው? የነፍስ ዋጋስ ማን የሚሰጠው? ስንት ነው የነፍስ ዋጋ? 25 ሚሊዮን 10 ሚሊዮን ምናምን እያላችሁ የምታወጡት ማለት ነው። እና ለኢንጌጅመንት ሊሆን ይችላል ይሄ ነገር የተፖሰተው፣ ቪው ለማግኘት ሊሆን ይችላል። አይዶን ነው አላውቅም። ወይ ደግሞ ሰው ለእኛ አጀንዳ ለመስጠትም ሊሆን ይችላል። እዚህኛው ላይ ፎከስ ስናደርግ፣ እዚህኛው ላይ ስንጨቃጨቅ፣ እዚህኛው ላይ ስንናደድ እነሱ ሌላ ስራ ሊሰሩ ፈልገውም ሊሆን ይችላል። አይ ዶንት ኖ። ግን የማውቀው ነገር ይሄ ዜና ውሸት እንደሆነ ነው። ውሸት ነው ብዬ ስለጻፍኩኝ ራሱ they blocked me. I don't care ብሎክ ስለተደረጉ፣ ግን ይሄ ዜና ውሸት ነው እንዳታምኑ። እንደዚህ የሚባል ነገር አልቀረበም። ይህን የአባቷን ፎቶ ለጥፎ የእሷን ፎቶ ለጥፎ መዋሸት ቀነኒ ላይ አያስፈልግም። ሰውም እንዲህ እንደሳሳ ተፈልገው ከሆነ ቀነኒ እውነቷ ብቻ ሰዎች ውስጥ ልትገባ ይችላል። የተደረገባት ነገር ብቻ ለቀነኒ ኮሸት አያስፈልጋትም ማለት የተደረገባት ነገር የሆነችው ነገር የምታሳዝን የ25 ዓመት ልጅ አለ። እውነቷ ብቻ በቂ ነው ለቀነኒ። ምንም የሚጨምርላት ምናምን ነገር የለም። ምንም አይነት ይሄ ወሬ አያስፈልጋትም ለቀነኒ። ያላት እውነት በቂ ነው። ኦኬ፣ ያላት እውነት በቂ ነው። ስለዚህ እዚህኛው ነገር ላይ ፎከስ እንዳታረጉ። በቃ ለድርድር ቀርቧል፣ እነሱ ተስማምተዋል ምናምን ብላችሁ ደግሞ ድምፅ የምትሆኗት ሰዎች እንዳታቋርጡ። ድምፅ ሆኗት። አሁንም ስለ ቀነኒ ወራ ምንም አይነት የድርድር ምንም አይነት የደም ካሳ ማንም አልተጠየቀም ማለት ነው። ስለዚህ አሁንም ፍትህ ለቀነኒ ብላችሁ በጠየቃችሁን አታቆሙ። ቴንክ ዩ ሶ ማች ስለሰማችሁኝ። ፍትህ ለቀነኒ። ሀይ እንዴት ናችሁ? ባለፈው ለታ የቀነኒ ቤት እነሱ አፓርትመንት መስሎ ሰዎች ፎቶ ላኩልኝ ምናምን ነገር ብያችሁ ነበር እና ፎቶውን አግኝቼዋለሁ የቤታቸውን። ዘለለች ወደቀች ያሉበትን ቦታ ላሳያቸው ነው። ቤታቸው 3 በረንዳ ነው ያለው። ይሄኛው የመኝታ ቤታቸው በረንዳ ነው። ሁላችሁም ያያችሁት የነበረው መጀመሪያ ላይ ተለቅ የነበረው ማለት ነው። ይሄ የመኝታ ቤታቸው በረንዳ ነው። እዩት። ይሄኛው የሳሎናቸው በረንዳ ነው። ከቪዲዮ ላይ ስለሆነ ስክሪንሾት ያደረኩት ትንሽ ብለሪ ሊሆን ይችላል። ይሄኛው ደግሞ በኪችናቸው በኩል እሷ ወደቀችበት የተባለው ማለት ነው። እሱኛው በረንዳ ነው ማለት ነው። እና ይሄ ምንድነው የጌቱ ዋና ይሄ መቆሚያው ማለት ነው። ሰው ሲወድቅ ሊቆምበት የሚችለውን ላሳያችሁ። እንግዲህ እንደዚህ አይነት ነው። ላይክ ዋና ሀሳቡ እንዲገባችሁ እንደዚህ አይነት ብረት ነው፣ ግን መቆሚያው ያኛው የሆነ ድቡልቡል ነገር ነው ማለት ነው። እና ማንም ሰው እዚህ ላይ ሊቆም አይችልም። አይነው ቀነኒ በጣም ቀጭን ናት። እዚህ ጋር አሳያችሁ በደንብ ስለሚታይ ማለት ነው። ማንም ሰው ነው የምላችሁ። ይሄ ድመት እንኳን አይቆምበትም፣ ይወድቃል፣ ይንሸራተታል ማለት ነው። እዚህ ጋር ማንም ሰው መቆም አይችልም። ለመቆም ራሱ የሆነ የምትይዙት ነገር ያስፈልጋችኋል ማለት ነው። እዚህ ጋር አንድ ሰው በሁለት እግሩ እዚህ ጋር መቆም አይችልም። አይ ዶንት ቲንክ ድመት ራሱ እዚህ ጋር መቆም የሚችል ማለት ነው። እዚህ ጋር ቆማ ወደታች መዝለል አትችልም። ከስር ደግሞ መንሸራተት የማትችል ይሄ ጫማ ራሱ አያንሸራትትም። ይሄ ተለቅ ያለ ጫማ ራሱ አያንሸራትትም። ኦኬ፣ በዚህም ተንሸራታ ልትወድቅ አትችልም። በዚህም ቆማ ከላይ ልትወድቅ አትችልም ማለት ነው። የሳሎኑና የኪችኑ ነው ማሳያችሁ። እንግዲህ እዚህ ጋር እንዴት ብላ ነው ምን ይዛ ነው አሁን በተለይ
የሳሎኑ ላይ ምን ይዛ ነው የምትቆመው? ምን ይዛ ነው የምትቆመው? እዚህ ጋር ዝም ብላ ዝልል ብላ አትወድም። በዚህ በስርም በኩልም ልትወድቅም አትችልም። ይሄ ነው ከዚህ ነው ወደቀች አሉት አይደለ? ከኪችኑ እንዴት ብላ ነው ከዚህ ጋር የምትቆመው? እንዴት ብሎ ነው የሚያቆማት? መቆም ራሱ እኮ አትችልም። አንድ ሰው አይቆምም። ከዛ በኋላ ቆመች። ማጂሽያን ናት። ቆመች ልበላችሁ። የፈለገ ድፍረት ቢኖረው ሰው ከዚህ ሲወድቅ ድምፅ ያሰማል። ኦኬ ጎረቤት እሷ ስትጮህ ምናምን ስትል ምንም አይነት ድምፅ አልሰሙም። እንግዲህ አንዲት ሴት አለች እንድትጠይቅ የምፈልገው ማለት ነው። ቀነኒ ከዚህ ስትጮህ ተሰማኝ። ሰሚት ምትኖራት ሀያት ምትኖር ሴትዮ ጎረቤት ሳይሰማ ስትጮህ ሰምቼ ነው ብላ የመጣች ሴትዮ አለች። እንዴት ብለው እንደተሰማት አላውቅም። ቀነኒ ስትጮህ ነው የመጣሁት ብላ የመጣች ሴትዮ አለች። እና እሷ ሴትዮ ይሄ 13 ሰው ጠይቀናል ካሉት ውስጥ አንዷ ብትሆን ደስ ይለኛል። እና ከዚህ ጋር እንግዲህ ያያችሁ ነው ቤታቸውን ከላይ ጋር ቆመው መውደቅ አትችልም። በጣም ከባድ ነው የሚሆነው። ከስር ደግሞ ሊያንሸራታት አይችልም። ይሄኛው ነው ሊያንሸራታት አይችልም ማለት ነው። ተገፍትራ ግን ልትወድቅ ትችላለች። ተገፍትራ ደግሞ ከወደቀች ወይ ደግሞ እነሱም እንዳሉት ዘላን ብትወድቅ ቀነኒ 5'5" ወይ 5'6" ትሆናለች እና 45 ኪሎ ነኝ ብላ ቴክስቷን አንብቤያለሁ። 45 ኪሎ እንደሆነች አውቃለሁ። ሶ አንደር ዌት ናትና አንደር ዌት የሆኑ ሰዎች ደግሞ ከዚህ ላይ ሲወድቁ በጣም ብዙ አይነት ጉዳት ይደርስባቸዋል። ሄድ ትራማ ይኖራል። ይሄ ስካል ፍራክቸር፣ ጭንቅላቷ ላይ ደም ሊፈስ ይችላል። የስፓይናል ችግር ሊኖር ይችላል። እግሯ ሪብስ፣ ኢንተርናል ብሊዲንግ ራሱ ሊኖር ይችላል። እነዚህ አይነት ነገሮች እንግዲህ ምንም ነገር አልተፈጠረም ቁልጭ እንዳለች ነሽ ብሏል። የራሷ የገዛ ወንድሟ ማለት ነው። ስለዚህ እኔ የገዛ ወንድሟ ነው ማምነው። አይቻታለሁኝ። ምንም አይነት ነገር የላትም። ላይክ ምንም ንጹህ ናት ብሏል። ሰውነቷ ላይ ያለ ምንም አይነት ነገር የለም ብሏል። ስለዚህ አሁን በሚቀጥለው ቀጠሯ ፕሊስ ፖሊሶች ሄዳችሁ ቤቷን አይታችኋል አይደለ? ከዚህ ጋር ብትዘል ይሄ ያቆማሉ፣ ይሄ ያዘልላሉ፣ በውስጥ ያሾልካሉ የሚለውን አይታችሁታል። እናንተ ደግሞ በአይናቸው ያያችሁት ነገር ነው። ሶ ፕሊስ ትክክለኛ ይሄ ሮኬት ሳይንስ አይደለም። ላይክ በጣም ብዙ ነገር የሚያስፈልገው ነገር አይደለም። የምታዩት ነገር ነው። ሶ ወደቀችም ተንሸራተተችም ከተባለ ላይክ ሀው በሉ። እንዴት ልትወድቅ ትችላለች? እስቲ አንዳችሁ ገፍታችሁ ያንሸራታችኋል። ላይክ እስቲ ሞክሩት ፕሊስ።